አሁን አንድ ሰው እየወደዳችሁ ትጠላኛለህ ብትሉት ደስ አይለው። አብሯችሁ እየኖረ አንተ እኮ እኔን ትተኸኛል ብትሉት ደስ አይለው። እግዚአብሔር ሰው ሲያምኑት ደስ ካለው እግዚአብሔር እንዴት ሲያምኑት ደስ አይለው? እግዚአብሔር የሚጠላው ነገር የሚጠረጥረው ሰው ነው። ትቶኛል የሚለው ሰው ነው። አይረዳኝም የሚል ሰው ነው። ተለይቶኛል የሚል ሰው ነው የማይወደው። ከኛ የሚፈልገው አንዳች ነገር የለም፣ እንድናምነው ብቻ ግን ይፈልጋል። የሚፈልገው ይሄን ነው፣ አብሮን እንዳለ እና እግዚአብሔር ሁልጊዜም ከኛ ጋር ብንበድልም ባንበድልም ዘወትር አይኖቹን ከኛ አይመልስም። ያለንም በእርሱ ጥበቃ ስር ነው። ያንን የሚያደርገው መጀመሪያ ፈጣሪያችን ስለሆነ ነው። እንዲሁ ክርስቲያኖችን ብቻ አይደለም የሚጠብቀው፣ ፈጣሪ ስለሆነ ሁሉንም ይጠብቃል። አሁን አንዳንድ ጊዜ ልንደናገር እንችላለን። ለክርስቲያኖች ብቻ ልዩ ጥበቃ የሚያደርግልን ይመስልናል። አያደርግም። ለሁሉም ጥበቃ ያደርግላቸዋል፣ ላመኑትም ላላመኑትም። ለምን? ጥበቃ መግቦት ፍጡር የመሆን ነው። ፍጡር በመሆን የሚገኝ ነው። መንግስቱን መውረስ ግን በማመን የሚገኝ ነው። በምድር መኖር ግን ፍጡር ስለሆነ ብቻ ይኖራል። ለዚህ ነው ሌሎቹ ያላመኑትም ያመኑትም በጤና የሚኖሩት። እኛ ግን የምናገኘው ልዩ ነገር መንግስቱን መውረሳችን ነው። ታዲያ እግዚአብሔር አንድ ፈጣሪያችን ስለሆነ ከኛ ጋር ይሆናል። አንዳንድ ጊዜ ጸሎት ሳቋርጥ እንቅፋት ይገጥመኛል ይላል አንዳንድ ሰው። ሰምታችሁ ታውቃላችሁ? እውነትም ይገጥመናል። ለምንድን ነው እንደዚያ የሚገጥመን ይመስላችኋል? እግዚአብሔር በፈጣሪነቱ ይጠብቀኛል ማለትን ትተን በጸሎት ይጠበቃለሁ ብለን ስለምናስብ ስናቋርጥ ሰይጣን ይገባና ጆሮአችን ይደናል ማለት ነው። ሁልጊዜም ቢሆን የእኛ ጸሎት ይጠብቀናል ብለን ማሰብ አንችልም። የምንሰግደው አላበጀሁም፣ እኔ አይገባኝም፣ ትቢያ ነኝ፣ በፊትህ የምጣል ነኝ፣ በረድኤትህ አንሳኝ ብለን እግዚአብሔርን ለማምለክ እንጂ የእኛ ስግደቶች ተደምረው አጋንንትን እንዲቀጠቅጡት አይደለም። ይህን ነው ማሰብ። እግዚአብሔር ረዳቴ ነው ያለ ሳይጸልይ እንዲያው መለላውን ዝም ብሎ እያማተበ ቢወጣ ሰይጣን ጫፉን መንካት አይችልም። ጸልየን የምናገኘው ረድኤት፣ ጸልየን የምናገኘው ሀብት፣ ጸልየን የምናገኘው ጸጋ ይቀርብናል። ግን ሰው አምኖ ኪርያ ላይ ሲሆን ጸሎት እኮ ነው። እግዚኦ መሐረነ ክርስቶስ ማለት ጸሎት። ይሄ ጸሎት በቂ ነው። ዳዊት አትድገሙ፣ ውዳሴ ማርያም አትድገሙ፣ ረጅም ጸሎት አትድገሙ ማለቴም አይደለም። ግን ምን ማለቴ ነው? ጸሎቶቹ ለጥበቃ ወተን ለመግባታችን ዋስትና አይሆኑም። የኛ ጸሎቶች የሚሆነን የእግዚአብሔር ረድኤት ነው። እንደዚያ ከሆነ ድንገት እንኳን እንዲያው መንገዱ ለን ደክሞን አድረን ሳንጸልይ ዳዊታችን ሳንደግመው እንዲሁ ጧት ዝም ብለን ተነስተን ደግሞ ለቅሶ መጥቶብን ጧት ብንወጣ እንግዲህ ማን ሊጠብቀን? እዚህ ያለ ጸሎት ተቋረጠ። ጸሎት ለምስጋና ለአምልኮተ እግዚአብሔር ለተልእኮ እግዚአብሔርን ለማምለክ ለማመስገን ነው መጸለይ ያለበት እንጂ የእኔ ጸሎት ይሄን ያደርግልኛል። ለዚህ እኮ ነው እስመ ይመስሎሙ በአብዝሖ ንባቦሙ እግዚአብሔር ይሄን አርግልኝ በማለታቸው እግዚአብሔር የሚሰማቸው ይመስላቸዋል። ያለ ጠብቀኝ አደረሃን፣ ዝናብም እንደው እንዳይመታኝ፣ ፀሐይም እንዳያቃጥለኝ፣ ውሃም ደግሞ እንዳይሞላብኝ፣ ሰውም ደግሞ እንዳይጠላብኝ አድርግ። እነገሌም ለእኔ በጎ እንዲያስቡ አድርጋቸው፣ ጠላቶችን ሁሉ እንደ ቅቤ ያቀልጥልኝ፣ ሰው እንዲወደኝ አድርግ፣ እንዲሁ የእኔን ስም የሰማ ሁሉ ይንቀጥቀጥ ማለት ይህ ምን የሚያስገኘው ነገር የለም። ለሰው ረድኤት የሚያስገኘው ፈሪሃ እግዚአብሔር ነው። እግዚአብሔርን መፍራት ሞገስን ክብርን ነው።